የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ የረቶኛ ግዜ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። አምላካችን ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ ቃሉን ሼር ከማድረግ በፊት ጸሎትን ጸልይ። ቅዱስ ተባረክ፣ ስለረዳን ስላገዝከን ተመስገን። ይህንን ጊዜ ስለሰጠህን ዛሬም ደግሞ በቃል አልፈ ለወገኖቼ ለኔም ልትናገረን ስለወደድክ ቃል መጥቶ ደግሞ ስራ ሳይሰራ ስለማይመለስ ህይወታችንን ስለሚያስተካክል ስለሚቀየር ከፍቃድና ከሐሳብ ጋር ስለሚያገናኘን አባቱ የተመስገን። አየሩ በኢየሱስ ስም ይለቀቅቱ፣ ዙሪያችን ሁሉ በኢየሱስ ስም የተከፈተ ሰማይ እንድትሰጠን፣ እኔንም ባሪያ በደም እንድትሸፍነኝ በሳት እንድትቀጥረኝ ተናገር ያልከኝም ብቻ እንድናገር ጸጋህን እንድታበዛልኝ እግዚአብሔር በደም እንድትሸፍነኝ በሳት እንድትቀጥረኝ ይህንን የሚሰሙ ወገኖች ሁሉ አንተ እግዚአብሔር ሆይ ለልባቸው ለውስጣቸው እንድትናገራቸው ሐሳብን ሁሉ ጌታዬ እንድትገልጥላቸው በፍቃድ በሐሳብ ሁሉ ወገኖቼን እንድትመራቸው እኔ በኢየሱስ ስም ጸለይኩኝ። የበቀል መናፍስቶች በኢየሱስ ስም ይታሰሩ፣ አየሩ ሁሉ ይለቀቅ፣ ሰማያት ሁሉ ይከፈት፣ ጊዜውን ሁሉ አባቶ የተረከበ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ጌታ የሰጠኝ ሐሳቡ ርዕስ የሰጠውት የከፍታችን ጥግ ኢየሱስ የሚል ነው። ኢየሱስ ወገኖቼ በሰማይ ስፍራ ከሱ ጋር አስቀምጦናል። ከፍታችን እዛ ነው ያለን። ያ ከዛ ክብር ማንም ሊያወርደን አይችልም። ያ ምክንያቱም ጌታ ኢየሱስ ክርስቶስ አምነ ነው ስንቀበለው በመንፈስ ከሱ ጋራ በሰማይ ስፍራ ተቀምጠን ያለነው። ኢየሱስ ጌታ ነው። ኤፌሶን 2:6-7 እንደዛ እያለ ይናገራል። በኢየሱስ አነባለሁ። በሚመጡ ዘመናትም በክርስቶስ ኢየሱስ በእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማይ ስፍራ ከእርሱ ጋር አስቀመጠን። አይገርምም ወገኖቼ? በሰማይ ስፍራ ከክርስቶስ ጋር አስቀመጠን። የሱ ጸጋው ባለጸግነት እጅግ ትልቅ ነው። የእግዚአብሔር ባለጸግነቱ ትልቅ ነው። የዳንበት መዳን በክርስቶስ ኢየሱስ በመዳናችን የኛ ስፍራችን በሰማይ ስፍራ ከክርስቶስ ኢየሱስ ጋር መቀመጥ ነው የሆነልን። ኢየሱስ ጌታ ነው። ኢየሱስ እንዴት የከፍታችን ጥግ ይሆናል ወገኖቼ? አንደኛ የሆነበት ምክንያት በሰማይ ስፍራ እዚያ ነው ከክርስቶስ ጋር ስላስቀመጠን። በሰማይ ስፍራ እሱ ባለበት ስፍራ ላይ እኛን ስላስቀመጠን ወገኖቼ ከፍታ ላይ ነው ያወጣን። ኢማጂን እግዚአብሔር ያለበት ቦታ አዛ ላይ ብንሆን ሌላው ነገር ሁሉ የምናየው ወደ ታች ነው። ከዛ በላይ ማን አለ? በቃ ከአምላካችን የሚበልጥ ማንም የለም። ያንን ከፍታውን እሱ ያለበት ቦታ ላይ ካደረሰን ወገኖቼ ምን እንፈልጋለን? ትልቅ ስፍራ ነው ጌታ ኢየሱስ ክርስቶስ ያስቀመጠን። በጌታ ኢየሱስ ክርስቶስን በመያዛችን እሱ ባለበት ስፍራ ጥግ የሆነውን ስፍራ ከፍታውን ስፍራ ከአባቱ ቀኝ በሰማይ ስፍራ አስቀምጦናል ወገኖቼ። የኛ ከፍታ ያ ነው። አንዳንድ ጊዜ ጠላት ትራሽ ሊያረገን የማይሆን ቦታ ላይ ሊያስቀምጠን ሲፈልግ ወገኖቼ እንወቅ፣ በክርስቶስ ኢየሱስ የተቀመጥነው ከፍታ ቦታ ነው። ከዛ መውረድ የለብንም ወገኖቼ። ሌላ ኢየሱስ ክርስቶስ የከፍታችን ጥግ ነው ስንል ወገኖቼ ጌታ ኢየሱስ ክርስቶስ ስላለን የመንፈስ ቅዱስ ማደሪያ በመሆናችን ነው። መንፈስ ቅዱስ በውስጣችን አለ። የእግዚአብሔር ቤተ መቅደስ ነን። አይገርምም ወገኖቼ? ከዚህ የበለጠ ምን አለ? ሮሜ 5:5 ሲናገር በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። በመንፈስ ቅዱስ የእግዚአብሔር ፍቅር በተሰጠን መንፈስ ቅዱስ በውስጣችን አለ። ያ ትልቁ መንፈስ ቅዱስ እግዚአብሔር በውስጣችን በመኖር እግዚአብሔር ቤተ መቅደሶች ስለሆነን ከፍታ ቦታ ላይ አስቀምጦናል። እኛ የክብር ዕቃዎች እንጂ የውርደት ዕቃዎች አይደለንም። የመንፈስ ቅዱስ ማደሪያ እንጂ የተራ ነገር ማደሪያ አይደለንም። ጠላት አንዳንዴ ውስጣችንን በተለያየ ነገር ላይ ሊበርስ መንፈስ ቅዱስ ማደሪያው ነውን ሰውነታችንን ሊያረክስ ይነሳል። ወገኖቼ አይመጥነንም። እኛ ጥግ ከፍታ ድረስ ረግጠናል በኢየሱስ ክርስቶስ። በቃ የከፍታችን ጥግ የሆነውን ኢየሱስን ይዘናል። በዛ የተነሳ መንፈስ ቅዱስ ማደሪያዎች መሆን ችለናል። ስለዚህ የሌላ ነገር ማደሪያ መሆን አንችልም፣ አይመጥነንም። ከዛ ውጪ ሆነ ሌላ ደግሞ ኢየሱስ ክርስቶስ እንዴት የከፍታችን ጥግ ነው እንላለን ወገኖቼ? ደስታን ስለሰጠን። ጆይ በእንግሊዘኛ ጆይ፣ በአማርኛ ጆይና ሃፒነስ ሃፒ የተለያዩ ናቸው። በእንግሊዘኛ ጆይ የሚለው በመንፈስ ቅዱስ የተሰጠን ማንም ሊሰጠው የማይችል
ሁኔታዎች ቢቀያየሩም ከፍታ ላይ ብንሆን ዝቅተኛ የሚሆን በዚህ ምድር ላይ ያለው ነገራችን ሊቀያየራል ቢሆን ያ ጆይ ትልቁ ጥግ ድረስ የሆነ ጆይ ተሰጥቶናል በጌታችን ጌታ ኢየሱስ ክርስቶስ የተከፍታችን ጥግ ስለሆነ ወገኖቼ ሃፒነስ ግን የሚባለው የሆነ ነገር ሲሆንልን ደስ ይለናል ሳይሆን ደግሞ እንደዚህ ሃፕን በመሆን አንድ ነገር በሲሆን የሚሆን ነው ጆይ ግን ዝም ብሎ የሚመጣ አይደለም ኢየሱስ የከፍታችን ጥግ ስለሆነ ጥግ የሆነውን ጆይን ሰጥቶናል በምንም ሁኔታ የማይወሰድብን ሰላም ደስታ ሰጥቶናል ወገኖቼ የሮሜ 14:17 እንደዛ ይላል የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና ይላል በመንፈስ ቅዱስ የሆነ ምንድነው ጆይ ነው ደስታ ነው ይሄ ጆይ የሚለው ነው የእግዚአብሔር መንግስት የጌታ መንግስት ውስጥ ስንገባ በክርስቶስ ኢየሱስ ያገኘው ጥግ ድረስ የሆነው ምንድነው ጆይን አግኝተናል ወገኖቼ ፍስስ የሚል ጆይን ሌላ ደግሞ ኢየሱስ እንዴት የከፍታችን ጥግ ነው እንላለን ወገኖቼ ለርስቱ የተለየን ስላደረገን ለርሱ የተለየን ትውልድ አድርጎናል ምርጥ ትውልዶች አድርጎናል አንደኛ ጴጥሮስ 2:9 ላይ ሲናገር እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ እያለ ይናገራል ኢየሱስ ጌታ ነው እና ጌታችን በክርስቶስ ኢየሱስ የተመረጠ ትውልድ አርጎናል በክርስቶስ ኢየሱስ የተነሳ የተመረጠን ትውልድ ሆነናል ጥግ ድረስ ከዚህ የበለጠ ለርስቱ የተለየ ትውልድ ከመሆን ምን የሚበልጥ ነገር አለ ወገኖቼ ለጌታ የተለየን ምርጥ ሕዝቦች አርጎናል ካህናቶች አርጎናል ምርጥ ለሱ ብቻ የተለየን በመጽሐፍ ቅዱሳችን እግዚአብሔር አምላክ እስራኤላውያኖችን ከግብጽ ምድር ሲያወጣቸው ለዊያኖችን ለራሱ ለያቸው የተለየ ትውልድ አረጋቸው እሱን እንዲያመልኩ ለሱ እንዲኖሩ የቤቱ ስራ እንዲሰሩ ልክኛም እንደዛ ነው በክርስቶስ ኢየሱስ ጥግ ድረስ ስላወጣን ለሱ የተለየን ትውልድ አደረገን በክርስቶስ ኢየሱስ ለሱ የምርጥ ትውልድ የንጉስ ካህን የተመረጠ ትውልድ ለርስቱ የሱ ርስቶች እንድንሆን ወራሾች እንድንሆን አደረገን ወገኖቼ ከዚህ የበለጠ ምን ከፍታ ያስፈልገናል ኢየሱስ ክርስቶስ የከፍታችን ጥግ ከሆነ ሁሉ በዚህ ውስጥ አግኝተናል ወገኖቼ ሌላው ደግሞ ኢየሱስ የከፍታችን ጥግ በመሆኑ በእምነት ወደ ጸጋው ዙፋን እንድንቀርብ ችለናል በእምነት ወደ ጸጋው ዙፋን ውስጥ መቅረብ ቅዱሳን መግባት ችለናል ዕብራውያን 4:16 ሲናገር እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ በክርስቶስ ኢየሱስ የተነሳ ምን አግኝተናል ወደ ቅዱሳን እንድንገባ አርገናል በመንፈስ እንድንገባ አርጎናል እዚህ ሆነን እዛ ቅዱሳን ነው ምንገባ በመንፈስ እንጸልይ ቀላይ ድረስ ዕብራውያን 4:14 ሲናገር ራሱ እንደዚህ ይላል እንግዲህ በሰማያት ያለ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለ ጸንተን ሃይማኖታችን እንጠብቅ ይላል በሰማያዊ ስፍራ ኢየሱስ ይዞኔት ነው እዛን የገባው ምን አለን ሊቀ ካህን አለን የኢየሱስ ክርስቶስ ጠበቃ አለን ዋስትና አለን ስለዚህ ሁሉ ጊዜ በሚያስፈልገን ጊዜ ማንኛውም ነገር ሲደርስብ ሲመጣ በእምነት ቀርበን አባቱ እንደዚህ ነን ብለን ጥያቄዎቻችንን ምልጃችንን ሁሉ በጌታ ፊት እናቀርባለን ጌታ ኢየሱስ ክርስቶስ እሱ ሊቀ ካህናችን ነው ስለኛ የሚማልድልን ነው ስለኛ ኢንተርሲድ የሚያደርግልን ነው እንዳውም ዕብራውያን ሲናገር ከኃጢአት ሁሉ በስተቀር በሁሉ የተፈተነ ስለዚህ ኃይል በሚያስፈልገን ሰዓት እንደሚያስፈልገን ጌታ ኢየሱስ ክርስቶስ ያቃል ምክንያቱም በዚህ ምድር ሲመላለስ ሁሉ ነገር ደርሶበታል ከኃጢአት በቀር ምንም ነገር አላደረገም ጌታ ኢየሱስ ክርስቶስ ግን ሁሉ ስቃይ ተቀብሏል እኛም ደግሞ በዚህ ምድር ላይ በስጋ በመኖርበት ዘመናችን ወገኖቼ በሚያስፈልገን ጊዜ ጸጋ ስንፈልግ ኃይል ስንፈልግ በእምነት መቅረብ ችለናል ወደ ቅዱሳን ላይ አውጥቶናል ከፍታ ቦታ ላይ ስለዚህ ከዚህ የበለጠ ምን ከፍታ እንፈልጋለን ወገኖቼ አንዳንድ ጊዜ በጣም በቃ የዚህ ምድር ነገር ትልቅ መስሎ ሊታየን ይችላል ግን አይደለም እኔ በመጽሐፍ ቅዱሳችን በጣም የሚገርመኝ ያዕቆብና ኤሳው ናቸው ያዕቆብ አስተሳሰብና የኤሳው የተለያየ ናቸው ያዕቆብ በጣም የሚፈልገው የእግዚአብሔር ነገር ነው ኤሳው ደግሞ ምድራዊ ነው እና አንድ ቀን ያዕቆብ ቤት ቁጭ ብሎ ያለ ኤሳው ወጥቶ አድኖ ሲመለስ ደከመውና ምግብ ፈልጋለሁ አለ እና ወንድሙ ደግሞ ምስር ወጥ እየሰራ ነበር ምስር ወጥን ባክ ከምሰራው ላይ ነው መጀመሪያ በኩርና ሽጥልኝ አለው
እኔ ብኩርና ምንድናት ለኔ ሲርበኛ ያበላኝ ብሎ እግዚአብሔር የሰጠው የብኩርና የእግዚአብሔርን በረከት አቃለላትና በምስሮት ቀየራት። ለምን? የታየች ምድራዊ ናት ነው። ከፋ ብሎ አላየም። ያዕቆብ ግን እዚህ ሆኖ ትልቁን የእግዚአብሔርን ነገር ይመኝ ነበር። እግዚአብሔርም የልቡን መሻት ሰጠው። ያዕቆብ ስሙ ተቀየረ። እስራኤል ተባለ። የአሕዛብ ሕዝብ አደረገው። እግዚአብሔር አምላክ ከፍ አደረገው ያዕቆብን። ለምን? የሚፈልገው ሰማዩን ከፍ ያለውን ነበር የሚፈልገው። ትልቁን ነገር ነበር የሚመኘው ከምግብና ከሚጠፋው ነገር በላይ። እና ወገኖቼ እኛም አንዳንዴ ጠላት የምድራዊ ነገር እያሳየ ትልቁን እኛ የተቀመጥንበትን በክርስቶስ ኢየሱስ ጥግ ድረስ የደረስንበትን ሊያቀልብን ይችላል። እንዳውም ጌታ ኢየሱስ ክርስቶስ ሲናገር በአዲስ ኪዳን ላይ ሲናገር አንድ ሰው ነበረ ያለውን ሁሉ ሽጦ ምን ገዛ? አንድ ፐርል ገዛ። ለምንድን ነው? ያቺ ውድ ስለሆነች የእግዚአብሔር መንግስትን በዛ ይመስላታል። ያለውን ሁሉ ሽጦ እንደሚገዛት ያቺ እኛም ያቺ የጌታ ኢየሱስ ክርስቶስ የሰጠን ከፍታችን ኢየሱስ ጥግታችን የሆነውን ሁሉ ነገር ሽጠን የምንይዛት ነገር ነው። ራሳችን እንኳን ሳይቀር የምንክድበት። ምክንያቱም ጌታ ኢየሱስ ክርስቶስ እያስረገጠን ከፍ ያለውን ቦታ ከዛ በቃ ከክርስቶስ ኢየሱስ በላይ ምንም ከፍታ የለም። ከፍታ ነው። ያንን ከረገጠ ምን እንፈልጋለን ወገኖቼ? ጠላት ሁሉ ጊዜ ያንን የጌታን ነገር ማቅለል ነው ስራው። እኛም ደግሞ ጸንተን ይሄን የከፍታችን ጥግ ኢየሱስን አብዝተን እንያዝ ወገኖቼ። በምስር ወጥ እንደ ኤሳው አናቅልላት። ኢየሱስ ጌታ ነውና ጌታ የሰጠኝ ሐሳቡ ይሄ ነው። እስቲ እንጸልያለን። ለሚያማችሁ በሚያማችሁ በኩል በኢየሱስ ስም ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። ቅዱሶይ እንባርካለን። የከፍታችን ጥግ ኢየሱስ አንተ ስለሆንክ ተመስገን። ዛሬ ለኔም ይሄንን ለሚሰሙ ወገኖቼ ይሄንን ነገር እንድናስተውል እርዳን። አይናችን ከሚጠፋው ከዚህ ከምድር ቀላል ከሆነ ላይ አንስተን አንተ የከፍታችን ጥግ ኢየሱስን እንድናይ እርዳን። በአንተ በሰማይ ስፍራ ተቀምጠናል። በአንተ በእምነት ወደ ጸጋ ዙፋን መቅረብ ችለናል። በአንተ ደስታን ጆይን አግኝተናል። በአንተ ጌታ ኢየሱስ ሆይ ምንም ያላጣኑ ነገር ወራሾች ሆነናል። ያላጣኑ አንዳች ነገር ነው ወራሾች ሆነናል። የርስት ወራሾች ሆነናል። የተመረጠን ሕዝብ ሆነናል። የንጉስ ካህናት ሆነናል። እግዚአብሔር የተመስገን ስለ ትልቅ ስለሰጠን ትልቁ ስጦታ ስለሰጠን የናዝሬቱ ኢየሱስን እግዚአብሔር አባቶ እናመሰግንሃለን። ዛሬ መረዳትን ለኔም ይሄንን ለሚሰሙ ወገኖች አንተ ስጠን፣ መረዳትን ስጠን። ይሄንን እየተረዳን እግዚአብሔር የከበርከውን አንተን እያገነንን አንተ ብቻ ብርቃችን ውዳችን ሆነ እየታየን በዘመናችን ሁሉ ካንተ ጋራ ሆነን እንድናልፍ አንተ እርዳን። አባቶ የተመስገን። ደግሞ ጸልያለሁ ለሚያማቸው ወገኖች አሁን ስምን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል አሁን በኢየሱስ ስም ፈውስ እንዲያልፍ የሚያማቸው ወገኖቼ እጃቸው በጫኑበት ስፍራ ላይ እግዚአብሔር ሆይ አሁን እግዚአብሔር ፈውስን በእነሱ ላይ እንድታመጣ ራካ ፓስኬ ፓራካላማድ የኔ ፈዋሽ አምላክ እንዳልኩ ከዚህ ሰዓት ጀምሮ ፈውስ ይለፍ በኢየሱስ ስም። ጨለማ ይገፈፍ፣ እስራት ይበጣጥስ፣ ቀንበር ይሰበር፣ የጠላት ተጽዕኖ ሁሉ በኢየሱስ ስም ይፍረስ። በመገረፉ ቁስል እኛም ተፈወስ እንደሚለው ቃል ከዚህ ሰዓት ጀምሮ ሙሉ ፈውስ ከራሳቸው እስከ እግር ጥፍራቸው ጌታ ሆይ እንድትዳስሳቸው እንድትፈውሳቸው የበሽታ ምንጩ እንዲደርቅ በኢየሱስ ክርስቶስ ስምና ስልጣን ከሚያውቁት ከማያውቁት ከትንሽ ከትልቅ በሽታ አሁን እንድትፈውሳቸው ኢየሱስ ካንተ በላይ ማንም ጥግ ድረስ የሚደርስ ስም የለም። አንተ የከፍታችን ጥግ ኢየሱስ ስምህን እንጠራለን። ከስሞች ሁሉ በላይ ታላቅ የሆነው ስምህን እንጠራለን። የጌታን ስም የሚጠራ ይድናል እንደሚለው ቃል ወገኖቼን ዳሳቸው፣ አድናቸው፣ ታደጋቸው። ክፉ ሁሉ በኢየሱስ ስም ፈልጎ ይጣቸው። ከዚህ ሰዓት ጀምሮ በሽታ ፈልገው እስከሚያጡት ድረስ ከመላ ሰውነታቸው ላይ ተጠራርጎ ወደ ሲኦል እንዲወርዱ ነው በኢየሱስ ስም ጸለይኩኝ። አባቶ የሚያስጨንቃቸው ነገር ደግሞ ካለ ከዚህ ሰዓት ጀምሮ ከላያቸው ላይ አንሳላቸው። ጌታ ኢየሱስ ያስጨናቂ ዘንግ በኢየሱስ ስም ይሰበር። ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ሙሉ ሰላም ለወገኖቼ አሁን ይሰጣቸው። ዲፕሬሽን፣ ሱሳይዳል ስፒሪት፣ ማንኛውም ነገር ከወገኖቼ ላይ አሁን በኢየሱስ ስም የተነሳ ይሁን። ስራትና ቀንበር ሁሉ በኢየሱስ ስም የተበጣጠሰ ይሁን። ተጽዕኖ ሁሉ በኢየሱስ ስም የፈረሰ ይሁን። ወገኖቼን ስለዳሰስክ ስለነካቸው ነጻ ስላወጣቸው አባቶ የተመስገን። ክብር ሁሉ ለስም ይሁን። ፈዋሹ ጌታ ተባረክ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስ የግሌ አዳኝ አርጌ እቀበላለሁ ለምንል ከዚህ የበለጠ ምንም ስጦታ የለም ወገኖቼ። እግዚአብሔር አባት
አንድያ ልጁን እስኪሰጥ ድረስ ዓለሙን ማነው ዓለሙ እኛን ወዶናል። ስለዚህ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው ይላል የእግዚአብሔር ቃል። ስለዚህ ይህንን ጌታን ብንቀበል ከፍታ የሆነውን ቦታ ነው ከሱ ጋር የምንረግጠው ወገኖቼ። ጌታ ኢየሱስ ክርስቶስ ሕይወት ነው። ጌታ ኢየሱስ ክርስቶስ መንገድ ነው። ጌታ ኢየሱስ ክርስቶስ እውነት ነው። ይህንን ጌታን ደግሞ ስንቀበል ወደ እግዚአብሔር አብ መሄጃችን መንገዱ እሱ ነው፣ ድልድዩ እሱ ነው ወገኖቼ። ይህንን ጌታዬን አምነዋለሁ እቀበላለሁ ለምንል ከኔ ጋር ይህንን ጸሎት ጸልያላችሁ። ከዛም ደግሞ ጸልይላችኋለሁ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቴንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሊባረክ። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው፣ ገስጻቸው። አንተን እንዲያውቁ ዕለት ጌታ ሆይ ቃልን አብራላቸው። ቅዱሱ መንፈስ በኃይል በእያንዳንዳቸው ላይ እያለፈ እንዲሰራ፣ የሚነቀለው እንዲነቀል፣ የሚተከለው እንዲተከል፣ ሰላማቸው ረፍታቸው ሁሉ እንዲበዛ አንተን ወደሚያከብሩ ወደ ትክክለኛ ቤተክርስቲያን ደግሞ መርተ እንድትወስዳቸው እኔ በኢየሱስ ስም ጸለይኩኝ። ወገኖቼን ለተባረኩት ለአማሩት እጆች ለአንተ አሳልፌ ሰጣቸው። ጌታ ሆይ ተመስገን። ስለነበረን ጊዜ ሁሉ ተባረክ። ሳምንታችንን ጊዜያችንን ሁሉ ተረከብ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁን በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ አምላካችን ተናግሮናል ወገኖቼ። የከፍታችን ጥግ ኢየሱስ ነው። ከኢየሱስ በላይ ማንም ከፍታ የለም። ኢየሱስ ያገኘ ሁሉን አገኘ። ኢየሱስ ጌታ ነው። ኢየሱስ ያለ ሁሉ አለው። ኢየሱስ ግን የሌለው ምንም የለው። ጌታ ኢየሱስ ክርስቶስን ብለው ያለኔ ምንም ልታረጉ አትችሉም። ያለ ጌታ ምንም ልናደርግ አንችልም ወገኖቼ። ኢየሱስ ጌታ ነው። እንግዲህ ጌታ ኢየሱስ ክርስቶስ ይባርካችሁ። ፕሮግራሜን ጨርሻለሁ። ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሪፈር አድርጉ ለጓደኛ ለምታውቁት ወዳጅ ዘመድ። እግዚአብሔር አምላክ የሚናገረኝ ደግሞ እግዚአብሔር በረዳይ መጠን ይዤ በፊታችሁ ቀርባለሁ። እንግዲህ ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ወዳችኋለሁ። በሚቀጥለው ጊዜ በሕይወት ብሩንና እድሉን ጌታ ቢሰጠኝ በፊታችሁ ሌላ ቃል ይዤ ቀርባለሁ። ተባረኩልኝ። አሜን።